መዲና የእስልምናን ብርሃን ይዞ የገባ ሌላ ወጣት ነበር። ወስሙሁ ሙስዓብ ብን ዑመይር። ወማ አድራኩም ቢሙስዓብ። ሙስዓብ በመካ መዲናዎች ውስጥ ይሸጋገራል ይላሉ። ሽታው ሲያልፍ ሙስዓብ እንዳለፈ እናውቃለን ይላሉ። ብትን ያለ ሀብታም ልጅ፣ ከውጪ ኢምፖርት በተደረገ ልብስ የሚለብስ የሀገር ውስጥ ነገር የማይጠቀም የነጣ ሀብታም ልጅ። ታውቃላችሁ እንደዛ አይነት ሰው ሳሉ ማለት ነው። ወዳከ ሙስዓብ ወሙስዓብ ብን ዑመይር የአላህ መልእክተኛ ሪሳላ ይዘው መካ ሲመጡ እስልምናን ተቀበለ። እስልምናን የተቀበለ ቀን እናቱ አይንህን ላፈር አለችው። ሀብት የለ ንብረት የለ ልጅነት የለም አለችው። ይሄን ሰው ትተዋለህ፣ እምነቱንም ትተዋለህ፣ ወኢላ ሀብቱ ይቀርብሃል፣ ክብሩ ይቀርብሃል፣ ልብሱ ይቀራል፣ ስሙ ይቀራል አለችው። ይቅርብኝ አላት። ይቅርብኝ አለ። የአላህ መልእክተኛ እነዛ ቃል ኪዳን ሊጋቡ የመጡ ቅድም የነገርኳችሁን ሰዎች ሲጋቡ አስተማሪ አድርገው መዲና ላኩት። መዲና ላይ መጥቶ የመዲናን ሰዎች በጠቅላላ ሰለማቸው። ወአላ ረእሲሂም በበላይ የሰዓድ ብን ሙዓዝና የኡሰይድ ብን ሑደይር እስልምና ለመዲና ሰዎች በር ከፋቸው ነው። በማን እጅ ሰለሙ? በሙስዓብ ብን ዑመይር እጅ ሰለሙ። ሰዓድ ብን ሙዓዝ ሊገለው መጣ። ሙስዓብ ብን ዑመይር ጥበብ ሰው አይደለም፣ መሪ አይደለም። አዎ ማ ተጅሊስ ፈተስማዕ፣ አትቀመጥምና የምናገረውን አትሰማኝም። ከወደድክ ውሰደው፣ ካልወደድክ ደግሞ እንተውልሃለን አለው። ሰማው። ወዲያው እስልምናን ተቀበለ። ወጣና ሰዓድ ብን ሙዓዝ ምን አለ? ከእኔ በኋላ አንድ ሰው እንዲቀር አልፈቅድም መዲና ውስጥ፣ አንዳችሁንም ማናገር በኔ ላይ ሐራም ነው እስልምናን ካልተቀበላችሁ አለ። የመዲና ሰዎች ጠቅላላ ተቀበሉ። በማን ምክንያት? በሙስዓብ ምክንያት። የመጀመሪያው የእስልምና አምባሳደር ሲባል ተሰኘ። ይሄ ሰው እዚህ መጣ ወዳጆች። ያ እንቁ ወጣት የመዲና ብርሃን ምክንያት የኡሁድ ተራራ ላይ በተደረገው ጦርነት ወርደው ገደሉት። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሰሃቦቹን ሰብስበው እያንዳንዱ ሰው እንዲቀበር በጋራ ሲያደርጉ መሸፈኛ ከፈን የተፈለገ ከፈን ይደረግላቸው ነበር። ሙስዓብ ብን ዑመይር ይላል አብዱራህማን ብን ዐውፍ ከላይ ሲንሸፍነው ከታች ይከፈታል። መካ የሀብታም ልጅ ነበር ወዳጆች። የከፈን አጥቶ ሞተ ማለት ነው። የከፈን አጥቶ ተራ ጨርቅ አጥቶ ማለት ነው። ተራ ጨርቅ ከላይ ይሸፍኑታል፣ ከታች ይከፈታል። ከታች ይሸፍኑታል፣ ከላይ ይከፈታል። በቃ የዘንባባ ቅጠል አልብሱታል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ሙስዓብ ብን ዑመይር እንደዛ የናጠጠ ልጅ ለአላህ ሲል ሁሉንም ነገር ሰጠ። ሁሉንም፣ የቀረው ነገር አልነበረም። ወዳጆች እዚህ የተረከብነው እስልምና በእነዚህ አምሳያዎች የተሰጠ ሀዲያ ነው። ውለታውን አትርሱ ለማለት ነው። ወላሂ አዕለም።